واسطي 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 ለምን አትይውም? አንተ ልጅ ምንድነው የሆንከው? ምንድነው የሆንከው? ምንድነው እሱ እንደዚህ ጨካኝ? ኧረ ምን ያደረገ? ተናገር እንጂ። እኔ የማውቀው እውነት ብታውቂ ነው እጆችሽ አልቀሽ ተገኘው ነበር። እናት አውቄ የሌለብኝ ስላወቅኩ እንዲሆንኩት ለብቻዬ የምታመመው ለአንቺ ብዬ ነው። ለምንድን ነው ያልከው? ግማሹን እንዲሰራልህ ነው እንዴ? ለነገ እኮ ነው ያልከን። ነገ ሙሉን ሰርቼ ያስገባለሁ። ዝም በል መልሳት መልስልኝ። አውቃለሁ እኮ ነገም ጨርሰህ አትመጣም እንዴ? የነገም በምን አወቅ? ጭራሽ ለእኔ መልስ። ተነስ እናውጣ፣ ተነስ። እንዴ እውነቱን እኮ ነው። አንተ መምህር እንጂ ጠንቋይ አይደለ። ነገ ጨርሶ ያስገባልሃል። ይሄን እናንተም አልሰራችሁም አይደለ? ኧረ ቲቸር ነገ አንድ ያልከን ነገ እናሳያለን። በቃ ዝም በል ተነስ እናውጣ። ቀጥል። ኧረ ቲቸር አንተ ተነስ ተነስ። ፋቲዬ ወይ እንዴት ነህ? እግዚአብሔር ይባርክ። ሰላም ነው? እግዚአብሔር ይባርክ። አዎ ሰላም ነህ? አለን። እንዴት ነው ትምህርቱ? ትምህርት አሪፍ ነው። የመመረቂያ ወረቀታችን እየሰራ ነው። ጎሽ። እርግጠኛ ነኝ መቼም በማዕረግ ተመርቀህ ታኮራኛለህ። በዚህ ዓመትማ ግድ ነው። የግድ ነው። እውነት ነው። ቆየሁባችኋ። የዳሽን ባንክ የተመለቀበል ገብቼ እኮ አትነግረኝም ነበር እንዴ? አብረን ዳሽን ባንክ አካውንት እኮ እንከፍት ነበር። ኧረ ባንካቸው ዘመነዋል። ሱፐር አፓቸውን አውርደህ በራስህ ስልክ ራስ መክፈት ትችላለህ። ኧረ ተው ያላገለጽ ደግሞ ትቀመጥበት ሰዓት አለ። ዛሬ አስተማሪው ሴተኛ አዳሪ ቤት ሲገባ እጅ ከፍንጅ መቅረጽ። እኔ ግን እሱ ነገር ምንም ማለት ነው እና ግሬዳችን ሊበላሽ እናውራው አንድ ላይ ሄደን እሱን በንግግር ማሳመን የማይሆን ነገር ነው። አንተ አታቆም እንዴ? ይኸውልህ ዲኑ ጋር ከከሰስ ነው መፍትሄ አለ። ከሰውንስ ከሱ የተሻለኛ ማመን ይመስላል። ስማ ለሌሎች አስተማሪዎች አቀሳስሮ ግሬዳችንን ነው የሚያበላሽ። እርግጠኛ ነኝ መቼም በማዕረግ ተመርቀህ ታኮራኛለህ። መመረቅ ደግሞ ይግድ እንጂ ሳረፍድብን እንጂ ስሙ ግን አሁን ቲሸር መቶ ማን ጋር የሚገባ ይመስላችኋል? ያችን አያት ወፍራሟ ጋሌ ስለሚወድ እሷን ይዞ የሚገባ ነው። አይረስ ታስጠላ። እሷ ጋር እንኳን አይገባ። ሲጀምር ሴት የሚወርጥ አይመስለኝ። ያገኙን ይዞ ነው የሚገባው። እኔ ግን ስምቼኝ የሚቀርብኝ እንሂድ እባክህ። ወዴት ነው የምንሄደው? ያለበትን ጉዳይ ሳንይዝ ነው የምንሄደው። ሰዎች ኧረ በለው ከዚህ ሁሉ ሰው አልፎ ይዟት የሚገባው ወንድ ተገኘ። አንተ በለው ተነሱ እንሂድ። ተነስ እንሂድ። ወዴት ነው የምንሄደው? የመጣንበትን ጉዳይ ሳንይዝ ነው። አንተ እንሂድ ያልኩህ አይደል እንዴ? ና ተነስ።
What's the risk? Yes. እንደውም ሲጋራ እስቲ ሲጋራ እስቲ አይዞሽ ፍሬሽ ነሽ መሰለኝ። በፈጣሪ ምን ነው ሸበላው? አስደነገጥከኝ እኮ። ነው ሾርት ፈልገህ ነው? ወዴት ነው? ምን አይነት ነው? ሲያስጠላ። ተመስገን። እንዴት አመሻችሁ ልጆች? አባዬ ደህና አመሻችሁ። ምን አገባህ? ምን አገባህ? ምን ነው ሆንክ ልጄ? አንቺ ዝም በይ። ራስህ ዝም በል። ያመሃል እንዴ? ይሄ ልጅ ምን ነገር አድርጎታል አባዬ? ከትምህርት ቤት ከአስተማሪ ጋር ሳይቀር ተጣልቶ ተባሯል። እንኳን ተባሩ። እሱ ተምሮ ምን አመጣ? አባዬ በሞትክ ነው። ምንድን ነው የነካብኝ? ተነስ፣ መድኃኒቱ አልቆበታል። ተነስ። ኧረ በእናትህ ተነስና ፈጥነህ ግዛልኝ። ምንድን ነው የሆነው የልጅ? እማዬ ይዛ መድኃኒቱን ይዛ ይመጣል ብለህ ትጠብቃለች። አንተ እዚህ አሁንም ጠርሙስ ውስጥ ተደብቀሃል አይደለ? ያው ገብቼ እለታለሁ። እና አንተ ራስህ ልትጦ ነው እንዴ? እና ተነሳ አሁን እንሂድ። አንተ ደግሞ ሂሳብ ንገረኝ። ሂሳብ ሶሽ በዳሽን ሱፐር አፕ ነው ማስገባል። ምንድነው እሱ ደግሞ? አዲሱ የዳሽን ሱፐር አፕ ነው። በውስጡ በጣም ብዙ ሚኒ አፖችን ይዟል። ላይፍን በጣም የሚያቀል አፕሊኬሽን ነው። የሚጠቅመኝ ነገር አለ? እንደውም ነዳጅ ቶሎ ነዳጅ ለሚጨርሰው መኪና በዚህ አፕ ተጠቅመን ነዳጅ መቅዳት ትችላለህ። አሁን ቶሎ ንገረኝ፣ ጊዜ የለኝም። በመጨረሻ ባለሽ የሚገባው ነው ያገኘ። ውጣልኝ አንተ ሰይጣን! ሀዘኔ ልዘንበት! ውጣልኝ! አታዋርደኝ! ሀዘኔ ልዘንበት! ውጣልኝ!
ሩዋ ስለደረሰብሽ ሐዘን ምክንያት በጣም አዝናለሁ። ችግር የለውም። ሰሙ እኮ ያኔ እኔ በደወልኩለት ሰዓት ግሮሰሪ መተህ መድኃኒቱን በጊዜ ስላደረስክለት ህይወቱ ማለፉ እኔን ተጠያቂ ነኝ። ሩዋ ይቅር በለኝ። እንኳን ሞተ ተገላገልኩት። ሁሌ እያየሁት በእናቴ ላይ የሚፈጸመውን ኃጢአት ከማየት ነው የገላገለኝ። ተጫወቱ። እሺ እንዲሁ አፉ ላይ እንዳለ ልጄ ምን አስቀይሜው ነው? ልጄ ምን አስከፍቼው ነው? አንድ ቀን ባገኘሁት እና ይቅርታ በጠየቅኩት እንዳለ እኮ ነው ሞት የቀደመው። ጉዳልሽ እኮ ወንድምሽ ወንድሜ አስቴርዬ ጉዳልን እኮ አታሽዬ ሞተብን እኮ መሽቷል። አሁንስ መሽቷል። ምን ይደረግ? ነው ሾርት ፈልገህ ነው? ለምን እንደምታባባት ማን እንደሆነች አውቀሻል? አውቀሻታል? ማንን ነው? አስቴርን ነው? የተሽዬ እኮ ታናሽ እህት አክስትህ እኮ ናት። አክስትህ እኮ ናት። የተሽዬ እህት እኮ ናት። ራሱ ወንድሜ ተሽዬ የወንድሜ ምትክ እኔ ትንሽ ያኔ ቤተሰቦቿ ሁሉ ባገለሏት ሰዓት እኔማ በእህቴ ተስፋ አልቆርጥም ብሎ ባንክ ቤት በየቆጠበ ሳንቲም ከዚህ ከሴተኛ ዳሪነት ህይወት እንድትወጣ ያደረገ ከዛሬም ድረስ ያላስተዋወቃችሁ ከዛ ከምትሰራው ሰያፊ ህይወት እስከምትወጣ ድረስ ምን ብሎ ያስተዋወቀህ? በዛ ሁኔታ ምን ያደርጋል? ተሽዬ ሞት ቀደመው። የልጆችን አባት ሞት ቀደመው። አይ ተሽዬ ምን አጨከነብን። ባለማወቅ እርምጃ ተቀደምኩና ያወቅኩ በመሰለኝ ግማሽ እውቀቴ አባቴን፣ ቤተሰቤን እና ራሴን አጣሁ። ሕይወቴን ሁላገኘ ብዬ በግማሽ እውቀት ትዳር ይዘማል፣ ቤተሰብ ይበተናል፣ የምንወዳቸው ሰዎች ህልፈት በእጃችን ነው። በግማሽ እውቀት
ሀገር ይፈርሳል። እውቀት አንድ እርምጃ ሲቀድምና ሙሉ ሲሆን ትውልድ ይተርፋል። ሁሌም ቢሆን አንድ እርምጃ እንቅደም። ቦታ መጠጥ ቀርብዬ ቤቱ ባንተ ደምቆ እርፍ እንዳላልኩኝ መሄድህን ሲሆን